ኧረ ግድ የለም ታጠቡ። ውሃ አይገልም እኮ። ግድ የላችሁም። አንዳንድ ሰው የህዝብ ትራንስፖርት ውስጥ ሲገባ ከሱ ሌላ ተሳፋሪ ያለ አይመስለውም መሰለኝ። እንዴ ብቻህን አይደለም እኮ የተሳፈርከው ብራዘር፣ ከአንተ ሌላም ሰው አለ። እግርህንና ብብትህን ታጠብ እንጂ። ምንድነው እንደ ጥሪኝ እንደዚህ እየሰነፈጥክ በኮንፊደንስ ባስ ውስጥ ገብተህ የምታውደው? የሞላ ባስ ውስጥ እግርህን አስፍተህ እጅህን ዘርግተህ አፍህን እንደሚያዛጋ ሰው ከፍተህ ቆመህ ወደ ላይም ቀና ማለት ወደ ታችም ዝቅ ማለት ፊት ለፊትም መፋጠጥ አልቻልንም እኮ። ወደ ታች ዝቅ ስንል ከግራ አካባቢ በብርሃን ፍጥነት የተንደረደረ የሚመጣው ፈጣን ተወርዋሪ ጠረን የአፍንጫችን መኝታ ክፍል ድረስ ዘልቆ ከዛ በኋላ ጠረን መለየት እስከማንችል ድረስ ሰባብሮ ያናፍጠዋል። ወደ ላይም ቀና ስንል ቢጨመቅ አራስ ልጅ የሚያጥብ ውሃ ያዘለው ብብትህ ሰንፋጭ ጠረኑን እንደ ፏፏቴ ያፈሰዋል። ፊት ለፊት ተፋጠን እንዳንቆምም ከአፍ የሚወጣው ጠረን የሚበላውም የሚጸዳዳውም በአፉ ነው እንዲህ ያስብላል። ጥርሳ አካባቢ ሲታይ ራሱ አትክልትና ጥራጥሬ ተራ ነው የሚመስለው። ግራሙ ይነስ እንጂ ምን የሌለ ነገር አለ? ጎመን ነሽ፣ ቀይ ስር፣ ካሮት ነሽ፣ ቲማቲም። ከጥራጥሬውስ የባቄላ ነሽ፣ የድፍን ምስር ልጣጭ። እሺ እንዴት ሆነን ተሳፍረን እንንቀሳቀስ? ጨነቀን እኮ ጎበዝ። ምንድነው ቆይ ችግርህ? ውሃ ነው? አባዬኛ ተከዜኛ። መታጠቢያው ነው? ሳሙና ቢጠፋ ሎሚ ጠፋ። ለጥርስ ኮልጌት ብታጣ የእንጨት መፋቂያ ታጣለህ ነው ወይስ ከመጠንባት አልፈው ጭራሽ አባባል እንደፈጠሩለት ሰዎች ወንድ ልጅ ካልጠነባ ምኑን ወንድ ነው የሚለውን አስበህ ነው? ኧረ ተው ልለምንህ፣ ንጽህና ለራስ ነው በሚለው አትመን እሺ። አንተ ስለተላመድከው ምንም ስላላደረገ ሌላውን በሽተኛ አያደርግም ማለት አይደለም። ስንት ሳይነስና የልብ ችግር ያለበት ሰው አለ። አንተ አጠገብ ከቆሙ በቃ ህይወታቸው ያብቃ። ስንት አይነት ሰው አለ በእናትህ።